የነጻነት ወርቅነህ ትክክለኛ የሞት መንስኤ ታወቀም። አርቲስቱ ትላንት ጠዋት ለወትሮ የሥራ እንቅስቃሴውን ለመውጣት እየለባበሰ ሳለ ነበር ድንገተኛ ህመም የተሰማው። ምንጮች እንደገለጹት ነጻነት ጠዋት ላይ ወደ ሥራ ለመሄድ ዝግጅት እያደረገ በነበረበት ወቅት ነው ከፍተኛ ህመም የተሰማው። ወዲያውኑ ለጓደኛው በመደወል ሁኔታውን ያሳወቀ ሲሆን ጓደኛውም እንደደረሰ በፍጥነት ወደ ICMC ሆስፒታል አምርቷል። ሆኖም በመንገድ ላይ ሳሉ ህመሙ እየጠናበት በመምጣቱ ወደ ሆስፒታል ከደረሱና የሕክምና እርዳታ ማግኘት ከጀመረበት ሰዓት ጀምሮ በሚያሳዝን ሁኔታ በምሳ ሰዓት ገደማ ሕይወቱ አልፏል። ፖሊሶችም በሆስፒታሉ በመገኘት ሙያዊ የምርመራ ሂደታቸውንም አከናውነዋል። ፖርትላንድ ኦሪጋን ግዛት የምትኖረው ባለቤቱና ልጆቹ የበረራ ሰዓታቸው እሁድ ጠዋት አዲስ አበባ የሚደርስ ሲሆን እነርሱም እንደገቡ የቀብር ሥነ ሥርዓቱ በዚያው ዕለት እንደሚከናወንም ቤተሰቦቹ አረጋግጧል። ለአርቲስት ነጻነት ወርቅነህ ቤተሰቦች፣ ወዳጆችና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። ሰላም